እስኪ ይችንን የታሪክና የአስተሳሰብ ዳያ የሆነች ሰው አድምጧት እስኪ የምትለውን ስሟት እስኪ። ነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። እሺ እንደሰማችኋት ነው። እኔ የምልሽ ግን ላንቺ ያለኝ ጥያቄ ቆይ ሲያስተምሯችሁ ምዕራባውያን ጭራሽ አይምሯችሁን ነቅለው እንደገና ነው የሚተክሉላችሁ? በዚህ ልክ እንደዚህ አይነት የአተላ አስተሳሰብና እንደዚህ አይነት የገማ አስተሳሰብ እንደው አሁን አንቺ ኢትዮጵያዊ ነሽ ወይም ደግሞ ያውም ደግሞ ትንሽ ፊደል የቆጠርሽ ነሽ ለሚዲያም ትመጥኛለሽ ተብሎ በሚዲያ ላይ ወጥቶ ይህንን ያክል የዘቀጠና የወረደ አማርኛ መናገር በምን ልክ ብትወርዱ ነው? በምን ልክ ቢግቷችሁ ነው? በምን ልክ በምዕራባውያን ብትዋጡ ነው እንደዚህ አይነት አስተሳሰብ መታሰቡት? በጣም የሚያሳዝነው ነገር ፊደልን ቆጥረናል ተምረናል ብላችሁ የምታስቡ ነገር ግን አይምሯችሁን እየሰለቡ ሌላ አይነት ሐሳብ እንድታስቡ የሚያደርጓችሁ በዚህ ልክ ወርዶ መገኘት ምን አይነት አስተሳሰብ እንደሆነ አላውቅም። የተናገርሽውን እስኪ ዘወር ብለሽ አስዩና አንድ ሃይማኖትና አንድ ሀገር ኢትዮጵያ ላይ ነው። ታዲያ በሃይማኖቱ የሚኖርና በአንድ ሀገር ውስጥ የሚኖር ሰው ሀገሬ ባለቤቴ እኔ ነኝ ሀገሬ እኔ ናት ብሎ ካልተናገረ ሀገሬ የውጭ ናት ወይም ደግሞ የምዕራባውያን ናት ብሎ አሳልፎ እንዲሰጣት ትፈልጊያለሽ? ማንኛውም እዚህ ምድር ላይ የሚኖር ኢትዮጵያዊ እኮ ሀገሩ የራሱ ናት የኔ ናት ብሎ ነው መናገር የሚችለው። ሁሉም እኔ ብሎ ነው የሚዋጋላት፣ የሚጋደልላት፣ የሚሞትላት። ወደ ኋላ ዙረሽ እንኳን ታሪክን ተምሬያለሁ፣ አጥንቻለሁ፣ አውቃለሁ ብለሽ ብዙ ቀን ስትበጠረቂ ሰምችሻለሁ በየተለያዩ ሚዲያዎች ላይ። ግን ምንም ነገር እንደማታውቂ ነው እዚህ ጋር የምንረዳው ማለት ነው። በእነዚህ ወገኖቻችን ላይ ወይም ደግሞ በቤተ ክርስቲያን ላይ እየደረሰ ያለው መከራ ቀስ ብሎ ደግሞ ካንቺ ጎጆ ካንቺ ጓሮ እንደማይመጣ በምን እርግጠኛ እንደሆንሽ አናውቅም። ንግግርሽ ራሱ ሌላ ችግር የሚያመጣ ነው። ምን እኔ ለመናገርም በጣም ከባድ ነው። ምን ለማለት ራሱ እንዳለብኝ ግራ ነው የሚያጋባኝ። ሰው በዚህ ልክ አይምሮውን ተሰልቦ በዚህ ልክ የዘቀጠና አተላ የሆነ እንሯችን ላይ ጭንቅላታችን ላይ ለአማርኛ በጣም ይቅርታ አድርጉልኝ እንጂ እንደዚህ አይነት እንደው የማይጠቅም ንፍጥ አንጎል የተሞላበት አስተሳሰብ ነው። እውነት ለመናገር መማር በእናንተ ልክ ከሆነ መማር ፊደል መቁጠርና የተለያየ ማዕረግ መሰጠት በእናንተ ልክ ከሆነ አለመማራችን አለማወቃችን በምን ጣይሙ? እናንተ ፊደል ቆጥራችሁ እናንተ ተምራችሁ እናንተ ማዕረግ ተሰጧችሁ እናንተ በተለያየ ዘንድ ዕውቅና ተሰጧችሁ ሀገርንና ሃይማኖትን ወንድምን ከወንድም ጋር የሚያባላ አስተሳሰብና እንደዚህ አይነት የወረደ የዘቀጠ አስተሳሰብ ከምታስቡ ይልቅ ፊደል ያልቆጠሩና ምንም ያልተማሩ አባቶቻችንና እናቶቻችን 3 እጥፍ ይበልጧቸዋል ከነ ክብራቸው ማለት ነው። አሁን አንቺም እንደ አንድ ኢትዮጵያዊ ተቆጥረሽ ደግሞ ኢትዮጵያዊ ነኝ ብለሽ አፍሽን ሞልተሽ ትናገሪ ነው ማለት ነው። በተናገርሽው ነገር ልታፍሪ ይገባሻል። እንደዚህ አይነት የተበላሸና የተጨማለቀ አንጎል ይዘሽ እንደዚህ አይነት አተላ የሆነ አስተሳሰብ ይዘሽ ሚዲያ ላይ ስትወጪ ደግሞ አታፍሪም። እኔ ሚዲያ ላይ የተለያዩ ሰዎችን የምትጋብዙና በየስቱዲዮአችሁ የምትጋብዙ ንግግር እንዲያደርጉ እድል የምትሰጧቸው ጋዜጠኞችም ወይም የሚዲያ ባለሙያዎችም እስኪ እንደው ማንን ማስገባት ማንን መጋበዝ እንዳለባችሁ
የምትጋብዙበት ዓላማስ ደግሞ ምን እንደሆነ ብታውቁ ወይም ደግሞ አስቀድማችሁ ብትረዱ መልካም ነው እላለሁ። በተረፈ ግን የሆነ ሃይማኖትና የሆነ ብሔር ኢትዮጵያን ባለቤት ነኝ ብሎ ተቀምጧል። አዎ ባለቤት ነው። ምክንያቱም ባለቤት ስለሆነ ነው። እንዳንቺ ለምዕራባውያን አሳልፈን ለመስጠት ወይም ደግሞ አሳልፎ የሚሰጥ ሃይማኖትም የሚሰጥ ብሔርም የለም። ሁሉም ኢትዮጵያዊ የሀገሩ ባለቤት ነው። ከዚህ አይነት የወረደ አስተሳሰብሽ፣ ከዚህ አይነት የተበላሸ አመለካከትሽ ዘወር ብለሽ ብትመለከች ጥሩ ነው። ከዛ ውጭ ግን ትውልዱን እያሳጣን ያለ ብለሽ ያልሽው ምናልባት ያጣነው አንቺን ነው መሰለኝ። አሁን በአስተሳሰብ ርቀሽ ስለሄድሽ ከኢትዮጵያዊነት ርቀሽ ስለሄድሽ በአስተሳሰብ ያጣነው አንቺን ነው። ከጠፉ ትውልዶች መካከል የመጀመሪያው አንቺ እንደሆንሽ ነው የተሰማኝ። እንግዲህ አይነት የሸተተ አስተሳሰብ ብለሻል። ደግሞ የሸተተ አመለካከትና የገማ ጭንቅላት ያለሽ ላንቺ ነው። ስለዚህ አስተውይ ብለን እንመክርሻለን።